ለምትከተሉ ሁሉ ሶባህ አልኸይር። ለአላህ ብላችሁ ለወደዳችሁንና ለወደድናቸው በሙሉ ሶባህ አልኸይር ወዳጆቼ። ሶባህ አልኸይር ከነጉድለታችን ለተቀበላችሁን ሁሉ፣ ሶባህ አልኸይር ነውራችንን ለሰተራችሁ ሁሉ፣ ሶባህ አልኸይር በኸይር ለጠረጠራችሁን ሁሉ፣ ሶባህ አልኸይር ከእናንተ የተሻልን አድርጋችሁ ላሰባችሁን ሁሉ፣ ሶባህ አልኸይር የማይገባንን ፍቅርና አክብሮት ለሰጣችሁን ሁሉ፣ ሶባህ አልኸይር ወንድሞቼ፣ ሶባህ አልኸይር እህቶቼ። በዲን መንገድ በርትተን እንዘልቅ ዘንድ ምክራችሁና አብሮነታችሁ ላልተለየን ሁሉ ሶባህ አልኸይር ብርታትና ጥንካሬ እናገኝ ዘንድ ሰበብ ለሆናችሁን ሁሉ ሶባህ አልኸይር ወደ ኋላ ስንሸራተት ለመለሳችሁን ሁሉ ሶባህ አልኸይር ስናዘነብል ላቃናችሁን ሁሉ ሶባህ አልኸይር። እናንተ ከላይ ተጠቀሳችሁና ተመሳሳዮቻቸው ሁሉ መልካም ነገር፣ መልካም ሕይወት፣ መልካም ኑሮ፣ መልካም ሽልማት፣ መልካም ፍቅር፣ መልካም ፍጻሜ ይገባችኋልና ሶባህ አልኸይር። ዘመናችሁ ደግ ሥራ የበዛበት፣ ዕድሜያችሁ በብዙ በረከት የተሞላ፣ ሕይወታችሁ የሰመረና የተሳካ፣ ሐቲማችሁ ያማረ ይሁን። አሁንም ሁሌም ሶባህ አልኸይር። ለምን ሶባህ አልኸይር? ሶባህ ማለት ማለዳ ሲሆን ኸይር ማለት በጎ ነገር ነው። ሙሉ ትርጉሙም መልካም ማለዳ፣ ጥሩ ንጋት ይሁንላችሁ፣ በጎ አርፍዱ፣ ሰላም ዋሉ እንደማለት ነው። ሶባህ አልኸይር ንጋት ላይ የሚሰማ የተስፋና የመልካም ብስራት ድምፅ ነው። አንዱን ከሌላኛው ሳይለይ ለፍጡራን ሁሉ የቀረበ ከልብ የሆነ የመልካም ምኞት መግለጫ ነው። ቀኑ መልካም ይሁንላችሁ፣ ውሏችሁ ይመርላችሁ፣ መጥፎ ያግኛችሁ፣ ክፉ አይንካችሁ፣ በጎ አግኙ፣ ተሳክቶላችሁ ዋሉ እንደማለት ነው። ወዳጆቼ ሶባህ አልኸይር እናንተ የአላህ ባሮች ሆይ በጥሩ እሳቤ ተነሱ፣ አዲስ መንፈስን ተላበሱ፣ የትናንትናውን መጥፎ ጠባሳ እርሱ፣ ፈገግ በሉ፣ አታልቅሱ፣ አትድከሙ፣ አትልፈስፈሱ፣ ያለፈውን ሐዘናችሁን አራግፉ፣ ቀናችሁን እንደ አዲስ በአዲስ መልክ ጀምሩ፣ አምላካችሁን በመልካም ነገር ጠርጥሩ፣ ለራሳችሁ ስኬትን ደስታንና ማግኘትን አብስሩ ማለት ነው። ሶባህ አልኸይር አይዟችሁ አብሽሩ ማለት ነው። አትድከሙ፣ አትስነፉ፣ አትታክቱ፣ አትሰልቹ፣ ወደ ኋላ አትመለሱ፣ ተስፋ አትቁረጡ። ሶባህ አልኸይር መከራን ሁሉ ታልፋላችሁ፣ ጨለማውን ትሰነጥቃላችሁ፣ መሰናከሉን ትሻገራላችሁ፣ ስኬትን ትጎናጸፋላችሁ። አትፍሩ፣ ስለ ሁሉም ነገር አላህ አለላችሁ። ሶባህ አልኸይር አላህን ይዛችሁ እንዴት ታዝናላችሁ? ሁሉን ነገር ያለው ሀብታም አምላክ እያላችሁ ለምን ትፈራላችሁ? ጉዳያችሁን ሁሉ እሱ ፍትሐዊው ጌታ ይዞት እያለ ስለምንስ ትተክዛላችሁ? አይዟችሁ፣ አትስጉ፣ ችግር አይደርስባችሁም። በእርግጠኝነት እመኑ፣ ዛሬም ነገም ክፉ ነገር አያገኛችሁም። ተረጋግታችሁ ኑሩ። አሁንም ወደፊትም በምንም መልኩ መጥፎ ነገር አይገጥማችሁም። ሶባህ አልኸይር የሚጋባ አነቃቂ ትንፋሽ ነው። ሶባህ አልኸይር የማበረታቻ መርፌ ነው። ሶባህ አልኸይር ወደፊት የሚወረወር ኃይልና ጉልበት ነው። ሶባህ አልኸይር የማለዳ የመልካም ብስራትና የተስፋ ለመቁረጥ ድምፅ ነው። ሶባህ አልኸይር ወላሂ አንድም ነገር እንዳትጠራጠሩ፣ በፍጹም አትፍሩ፣ አትሸበሩ። ከማጣት በኋላ ታገኛላችሁ፣ ወድቃችሁ አትቀሩም፣ ትነሳላችሁ። ከስብራታችሁ ትጠገናላችሁ፣ ከጉዳታችሁ ታገግማላችሁ።
ከሕመማችሁ ትፈወሳላችሁ። ከሚያስፈራራችሁ ሁሉ ትድናላችሁ። መከራን ሁሉ ታልፋላችሁ። ወጀቡን ሁሉ ትሻገራላችሁ። ካለማችሁበት ትደርሳላችሁ። ያሰባችሁትን ሁሉ ታሳካላችሁ። ሶብሃል ኸይር። ሙሐመድ ምን አለ በሉኝ። ክፉ አይነካችሁም፣ መጥፎ አያገኛችሁም። በድህነት አትኖሩም፣ በእንግልት አትዘወትሩም፣ በችግር አትዘልቁም። ሕይወታችሁ ይቀየራል፣ ምቀኛችሁ ይሰበራል። ሮጣችሁ ትይዛላችሁ፣ ነግዳችሁ ታተርፋላችሁ፣ ዘርታችሁ ታጭዳላችሁ፣ ወጥታችሁ በሰላም ትገባላችሁ። ሶብሃል ኸይር። ብቸኝነት የዘላለም ሕይወታችሁ አይሆንም። በስደት እንደ ተንከራተታችሁ አትኖሩም። በአገር ቤት ናፍቆት አትሞቱም። በቅርቡ ለሀገራችሁ ትበቃላችሁ። የምትፈሩት ቀርቶ የምትመኙት ይሆናል። ያላችሁበት አልፎ ያለማችሁት ይደርሳል። ያላሰባችሁትን ሲሳይ ታገኛላችሁ። ያልጠበቃችሁትን ትረዘቃላችሁ። ሶብሃል ኸይር። ወዳጆቼ ድንገቴ ደስታ ቤታችሁ ይገባል። መልካም ሰው ጋር ትጣመራላችሁ። ሷሊህ ልጆችን ትወልዳላችሁ። ታድጋላችሁ፣ ትከብራላችሁ። እናት አባት ታኮራላችሁ። ዘመድ ወዳጅ ታስደስታላችሁ። የልጅ ልጅም ታያላችሁ። መልካም ኑሮም ትኖራላችሁ። በሸሃዳም ትሞታላችሁ፣ ጀነትም ትገባላችሁ። የነቢዩና የደጋግ የአላህ ባሮች ጎረቤትም ትሆናላችሁ። ቢኢዝኒላህ ቢስሚላሂ። ከእሁድ እስከ እሁድ፣ ከወር እስከ ወር፣ ከዓመት እስከ ዓመት መልካም ነገርና ደስታ እንጂ ሌላ ነገር ለእናንተ አይገባም። ሶብሃል ኸይር ለሁላችሁም። ሶብሃል ኸይር አሁንም፣ ዛሬም፣ ነገም፣ ወደፊትም። ይህ ተራኪ ነው። ኢማም አህመድን መሆን ባትችል እንኳ አበል ሀይሰምን ሁን። የታላቁ ኢማም የአሕመድ ኢብን ሐንበል ልጅ አብደላህ አባቴ ብዙን ጊዜ በዱዓ ውስጥ አላህ ሆይ አበል ሀይሰምን ማረው፣ ለአበል ሀይሰም እዘንለት ሲል እሰማዋለሁ። እናም የሆነ ቀን አባቴ ሆይ አበል ሀይሰም ማን ነው ብዬ ጠየቅኩት። እሱም እንዲህ አለኝ፣ ልጅ ሆይ ፊቱን እንኳን አይቼ የማላውቀው አንድ የገጠር ሰው ነው። ያኔ በፈተናው ጊዜ ግፈኞቹ በምሽት ለግርፋት ሲወስዱኝ በመተላለፍ ላይ ያለን የሆነ ሰው ነካ አደረገኝና አሕመድ ኢብኑ ሐንበል አንተ ነህ አለኝ። አዎን አልኩት። መልካም እንግዲያ ታውቀኛለህን አለኝ። አላውቅህም አልኩት። አበል ሀይሰም እባላለሁ። ታዋቂ ሌባ፣ ጠጭና ዘራፊ ነኝ። በተለያየ ጊዜ 18,000 ግርፋት በመገረፌ የተነሳ በአስተዳደሩ ዘንድ ትልቅ ሪከርድ ያለኝ ሰው ነኝ። ታዲያ ይህን ሁሉ የቻልኩት በሸይጧን መንገድ መሆኑን ልብ በል። አሕመድ ሆይ አንተ ደግሞ በአላህ መንገድ ላይ ነውና ያለኸው፣ በደንብ ታገስ አለኝ። ገራፊዎቼ በጥብቅ አስረው ያለንጋ ማታ ዘነቡብኝ። በዚህን ጊዜ የአበል ሀይሰም ምክር ትዝ አለኝ። ለራሴም እንዲህ አልኩኝ፣ አሕመድ ሆይ በአላህ መንገድ ላይ ነህና ታገስ። ታዲያ ይህን ሰው ትልቅ ባለውለታዬ በመሆኑ ነውና ነው ዱዓ የማደርግለት። የእርሱ ምክር ትልቅ ትዕግሥት በሚያስፈልግበት ቦታ ላይ እንድታገስ ደወል ሆነኝ። እናም ወዳጅ ሆይ አንተ እንደ ታላቁ ኢማም አሕመድ ደግና ዓሊም መሆን ባትችል እንኳ አበል ሀይሰምን ሁን። አበል ሀይሰም መጥፎ ሥራ ቢሠራም ጽድቅ ምን እንደሆነ አልጠፋውም። ወንጀልን ቢሠራውም እንኳ ውስጡ ይጠየፈዋል። ዲኑንና የዲን ሰዎችን ይወዳል። ወዳጄ በውሸት መንገድ ላይ ብትሆን እንኳ እውነትን ውደድ። የቱን ያህል ወንጀል ቢበዛብህን እንኳን ደጋግ የአላህ ባሮችን ውደድ።
በወንጀል ብትፈተንም ጽድቅ ከመስራት እንዳትቆጠብ። ሸይጣን የቱን ያህል ቢጫወትብህም ለአላህ ዲን ከመቆርቆር ወደ ኋላ አትበል። ለመታዘዙ ባትታደል እሱን የሚታዘዙትን አትጥላ። ተመልሰናል ጌታዬ። ቁጥር 1 እኛ የሰው ልጆች እይታችን የጠበበ፣ ዕውቀታችን አናሳ፣ አስተውሎታችን ጥቂት በመሆኑ ምክንያት አንዳንድ ጊዜ በአላህ ሥራዎች እናጉረመርማለን፣ በድርጊቱ እንቆጣለን፣ በመሻቱ እንከፋለን፣ እናዝናለን። ግና ብዙ ጊዜ ነገሮች ካለፉ በኋላ ይገቡናል። በርካታ ጉዳዮች ከቆይታ በኋላ ይገለጡልናል። ያኔ ታዲያ ተመልሰናል ማለታችን ትክክል ነው። ተሳስተናል ብሎ ማረጋገጥም ተውባ ነው። ተመልሰናል ስንል በድርጊታችን አፍረናል፣ ተጸጽተናል ማለታችን ነው። በሐሳባችንና በጥርጣሬያችን በመቆጣታችንና በማዘናችን ልክ አልነበርንም እያልን ነው። ተመልሰናል ጌታዬ፣ አንተ ሁሌም ልክና ትክክል ነህ። አንተ ሁሌም ፍትሐዊ ነህ። ስለ ድፍረታችን ሁሉ ይቅር በለን፣ ስለ መጥፎ ሐሳባችንም ማረን፣ ስለ ደካማው እይታችንም እዘንልን። ጌታዬ ሆይ እንደው ዝም ብለን እንገምታለን ይመስለናል እንጂ እኛ ምኑን ከምኑ አውቀን? አንተ አዋቂ፣ እኛ መሐይም፣ አንተ ኃያል፣ እኛ ደካማ፣ አንተ ትልቅ፣ እኛ ትንሽ፣ አንተ ሀብታም፣ እኛ ድሃ፣ አንተ ፈጣሪ፣ እኛ ፍጡር ነን። ተመልሰናል ጌታዬ፣ አንተ የዓላማ ባለቤት ነህ። ነገሮችን ያለ ምክንያት አታደርግም። ጉዳዮችን በዘፈቀደ አትከውንም። እውነቶችን ያለ ጥበብ አታስኬድም። ቸኩለን ነበር የተናገርነው፣ ሳናስተውል ነበር የወሰንነው፣ ሳናረጋግጥ ነበር የፈረርነው፣ ሳናገናዝብ ነበር ከድምዳሜ የደረስነው። ተመልሰናል አምላኬ፣ ጎድተህናል ብለን ያሰብነው ልክ አልነበረም። በልዩነት እኛን ተጫንከን ብለን የጠረጠርነው እውነት አይደለም። በደልከን ብለን ሆዴ ባስን ባለማወቅ ነው መስሎን ነው እንጂ ስህተት ፈጽመናል። በአንተ ላይ ያሳደርነው አሉታዊ ጥርጣሬያችን ሁሉ ውሸት ነው። አንተ ሁሌም ለእኛ መልካም ነህ፣ መልካም ነገርም ለእኛ ታደርጋለህ። አንተ በባሮችህ መጎዳት የምትጠቀመው አንዳችም ነገር የለም። ተመልሰናል ጌታዬ፣ ጥቁሩን መነጽር አውልቀናል፣ ክፉውን እይታ አንስተናል። ያደረግከው ትክክል፣ ውሳኔህ ፍትሐዊ፣ ፍርድህ ያልተዛባ መሆኑን አምነናል። ፈገግ ይበሉና እንቀጥላለን። ባዩኝ ቁጥር ፈገግ ይሉ ነበር ይላል አንዱ ሶሃባቸው የተከበሩ ነቢያችንን ሰለላሁ ዐለይሂ ወሰለም ሲገልጻቸው። ሶሃባዎቻቸውን ሲያዩ ሐቢቢ ደስ ይላቸዋል። አዎ ፈገግ ይላሉ እርሳቸው። ኢማን የተራራ ያህል በውስጣቸው የጸናና የጠለቀ ከመሆኑ ጋር፣ ዓላማቸው ትልቅ ከመሆኑ ጋር ፈገግ ይላሉ፣ ይቀልዳሉ፣ ይጫወታሉ። ፈገግታ ባሕሪያቸው ነው። ከትንሽ ትልቁ ወርዶ ማውጋት፣ ለሰው ማዘን፣ ሰውን ማበሸር፣ ሰውን ማስደሰት የተከበረ ጠባያቸው ነው። አንዳንድ የእኛ ሰው ግን ፈገግ በል ሲባል ይደነግጣል። አንዳንዱ ደግሞ ፈገግ ስትልለት የት ነው የሚያውቀኝ ብሎ ያጉረመርማል። እርሳቸው ለወንድምህ የምታሳየው ፈገግታ ሶደቃ ነው ብለዋል ሰለላሁ ዐለይሂ ወሰለም። ለፎቶ ብቻ ነው እንዴ ፈገግ የምትሉት? እስቲ ፈገግ በሉ እንጂ። ባሕሪያችሁ ባይሆን እንኳ እስቲ ለሶደቃ ምንዳው ስትሉ እንኳን ፈገግ በሉ ይሉን ነበር አንድ ሻሃችን። ምስጋና ለእስልምናችን። ለወንድምህ ፈገግ በማለትህ ብቻ ምንዳለህ ብሎ አስተማረን። ፈገግ ለማለት የሆነ ምክንያት አትፈልግ። መልካም ወሬ እስክትሰማ ወይም ደግሞ የሆነ ነገር እስክታገኝ አትጠብቅ። ፈገግ ማለትን ልመድ። ፈገግታህንም ወደ ሌሎች አጋባ። ሰውን በቃላት ብቻ አይደለም በፈገግታም እናበረታለን። በዳመና መሃል በጭጋግ ተከበን እንኳን ፈገግ እንላለን። ቁስላችንን ረስተን ሌሎችም ቁስላቸውን እንዲረሱ ምክንያት እንሆናለን። በእርሳቸው ንግግር ስንጀምር ነገሮች ሁሉ ደስ ይላሉ። በሰለዋቶቻቸው ቀናችንን
ስንከፍትና ስንዘጋ ነገሮች ሁሉ ይሰምራሉ። ሶለዋቱ ረቢ ወሰላሙሁ ዐለይሂ። በፈገግታ ምክንያት የሞተ አንድም ሰው የለም። በጭንቀት ብዛት የሞቱ ግን ብዙ ናቸው። ባይወድህማ ኑሮ። የአላህ ውዴታ ጉዳይ እያሳሰበው አንድ የኔ አይነቱ ምስኪን ደረሴ ሸሃችን ሆይ አላህ ከሚወዳቸው መካከል መሆኔን እንዴት ላውቅ እችላለሁ? በማለት ሼኹን ጠየቃሉ። ልጅ ባይወድህማ ኑሮ ስለ ውዴታው ይህን ያህል አያሳስብህም ነበር አሉት። ሼኾቹ ተማሪያቸውን በዚህ መልኩ አረጋጉት። ከአላህ አንጻር መጥፎ ነገር እንዲያስብ ከመንገር መለሱት። ተስፋ እንዳይቆርጥ አገዙት። ለምን ከተባለ ስለ አላህ ውዴታ ምንም ጉዳዩ ያልሆነ ሰው ብዙ አለ። አንተ ግን ለዚህ ጉዳይ አብዝተህ መጨነቅህ በራሱ አላህ ቢወድህ ነው አሉት። የሚያረጋጋ ሰው ማግኘት በራሱ መታደል ነው። በዚህና መሰል ጉዳዮች ላይ ሁሌም ለሰዎች ሁሌም መልካም ነገርን ማመልከት ያስፈልጋል። ሰዎችን አላህ ይወዳችኋል፣ ተመለሱ፣ አላህ ይወዳችኋል፣ ወደ እርሱ ኑ፣ አላህ ይወዳችኋል፣ በርቱ ልንላቸው ይገባል። በተለይ የሚያሳስቡን ጉዳዮች እጅግ በበዙበት ዘመን በዚህ መልኩ የሚያረጋጉን ሰዎች ያስፈልጉናል። የቱን ያህል ብናጠፋም ከአላህ እዝነት ተስፋ እንዳንቆርጥ፣ ምን ያህል ቢከፋንም ከፈጣሪያችን እንዳንርቅ የሚያስታውሱንና የሚያበረቱን ሰዎች ያስፈልጉናል። ያኔ በመንገዱ ላይ ይበልጥ እንጸናለን፣ አላህ ዘንድ ለመወደድም እንታትራለን፣ በኢባዳም እንበረታለን። ምንም እንኳ የራሳችን የኢማን ሁኔታ ተስፋ ቢያስቆርጠንም ዛሬም ነገም ተስፋ ሰጪ ቃላት ያስፈልጉናል። ምንም እንኳን ያለን አላህ በሚጠብቀን ቦታ ላይ አለመሆናችን ባያስደስተንም አላህ ይወደናል ብለን ተስፋ እናድርግ። አዎ አላህ ቢወደን ነው እስልምናን የመረጠልን ብለን እናስብ። ቢወደን ነው ከቢሊዮን ሕዝብ መካከል ሙስሊም ያደረገን። ቢወደን ነው በዚህ ሕይወት ውስጥ ያቆየን። ቢወደን ነው በመንገዱ ላይ እንድንታገል እንድንፍጨረጨር ዕድሉን የሰጠን። ቢወደን ነው ወደ እርሱ መንገድ እንድንጣራ ብዕራችንን እንድንጠቀም ያደረገን። ቢወደን ነው ተስፋ እንዳንቆርጥ ወደ ኋላ እንዳንመለስ ያደረገን። ወዳጆቼ አላህ ይወደናል ብለን ማሰባችን በራሱ ትልቅ ሰላምና እረፍት ይሰጠናል። ወደ እርሱ ለምናደርገው ጉዞም ትልቅ ጉልበት ይሆነናል። አላህ ሆይ ውዴታህን እንለምናለን፣ ወድህም አስወድደን። ፈማዘኑኩም ቢረቢል ዓለሚን። በኢራቋ ከተማ በሥራ ውስጥ የሆነ ታሪክ ነው አሉ። ሰዎች ለአንድ ከገጠር ለመጣና ስለ ዲኑ ብዙም የማያውቅን ሰው ጀነት እገባለሁ ብለህ ውስጥ ያስባልን አሉት። በአላህ እምላለሁ በዚህ ጉዳይ ቅንጣት ታክል ጥርጣሬ አላውቅም። አዳራሿ ላይ ስቦርቅ፣ ከሐውዷ ስጠጣ፣ በጥለዋ ስር አረፍ ስል፣ ከፍራፍሬዋ ስቀጥፍ፣ ስበላ፣ በቪላዋና ፎቅ ውስጥ ስንፈላሰስ ይታየኛል አላቸው። በመልካም ሥራ ነው ወይስ አለይ ብለህ በምታስበው በጎ ሥራ ነው ጀነትን የምታስበው አሉት። እንዴ በአላህ ከማመንና ከአላህ ውጭ ሆነውን በሐሰት የሚመለከውን ከመካድ በላይ ምን መልካም ሥራ ይኖራል አላቸው። ወንጀልህን አትፈራም ወይ አሉት። አላህ ለወንጀል ምሕረትን አኖረ፣ ለስህተት እዝነትን መደበ፣ ለጥፋት ደግሞ ይቅር ባይነትን አስቀመጠ። እሱ የሚወዱትን ከጀሃነም እሳት በመጠበቅ ረገድ ቸርነቱ ከፍ ያለ ጌታ ነው አላቸው። በበስራ መስጂድ ውስጥ የነበሩ ሰዎች ሁሉ ይህ ሰው በእርግጥም በአምላኩ ላይ ያለው ጥርጣሬ ምንኛ መልካምና ከፍ ያለ ነው አሉና ተደመሙ። ስለዚሁ ጉዳይ አንስተውም
አብዝተው አወሩ። ወዲያውኑ ከአላህ እዝነት ተስፋ የመቁረጥ ዳመና ከላያቸው ላይ እየተገፈፈ ሲሄድ ተሰማቸው። በእጅጉ ተረጋጉ። እዝነቱን አብዝቶ የመከጀል ድባብ ሸፈናቸው። ወዳጆቼ እናንተስ ስለ አምላካችሁ ምን ታስባላችሁ? ፈማዘኑኩም ቢረቢል ዓለሚን፣ ስለ ዓለማቱ ጌታ ምን ትጠረጥራላችሁ? ምንስ ታስባላችሁ? ታዲያ ከመልካም ነገር ውጪ ምን እናስባለን? ጌታዬ አምላካችን ሆይ ደግ ባንሆንም ደጋጎችን እንወዳለን። ባንታደል እንኳን አንተን አብዝቶ ማምለክና መልካም መሥራትን እንመኛለን። ያ ራሕማን በረሕመትህ እያረፍን እንቀጥላለን። ወደ አላህ ከነድካምህ ብትሄድ በርትተህ ትመለሳለህ። ከነስንፍናህ ሂድ ጎብዘህ ትመጣለህ። ከነጭቃህ ሂድ ታጥበህ ትመጣለህ። ከነስብራትህ ሂድ ተጠግነህ ትመጣለህ። ከነድህነትህ ሂድ ባለጸጋ ሆነህ ትመለሳለህ። ከነሐሳብ ጭንቀት ሂድ ተገላግለህ ትመለሳለህ። ከነሐዘንህ ሂድ ደስታ በደስታ ሆነህ ትመጣለህ። አትፍራ፣ አታንገራግር፣ አታመንታ ወዳጄ። ወደ አላህ ስትሄድ አድገህ ተለውጠህ ታድሰህ ነው የምትመጣው። የዱንያ ሸክም አጉብጧቸው ወደ እርሱ የሄዱ ሁሉ ቀና ብለው መጥተዋል። በተሰበሩ ክንፎች ወደ አላህ የሄዱ ሁሉ እየበረሩ ተመልሰዋል። ያለምንም መተዋወቅና ጀርባ መጠናናት ወንድም እህት ያደረገንን እስልምና ለሰጠን አላህ ምስጋና ይገባው። ኢስላም ግን እንዴታ ያማረ ዲን ነው በረቢ። ቃል ኪዳን። ወዳጄ እኛ ከአላህ ስብሓንሁ ወተዓላ ጋር ቃል የተጋባን በርሱ ያመን ሙስሊሞች ነን። መሽቶ በነጋና ቀን በተለወጠ ቁጥር የምናድሰው እንጂ የምናከስመው ኢማን የለም። የምናጠነክረው እንጂ የምናፈርሰው ቃል ኪዳን የለም። የምንጸናበት መንገድ እንጂ ወደ ኋላ ትተን የምንንሸራተተውም የለም። አላህ ሆይ አንተ ነህ አምላካችን፣ ካንተ በስተቀር ሌላ አምላክ የለንም። አንተንም እናመልካለን፣ ባንተው እንታግዛለን። ችግርም ሆነ መከራ፣ ፈተናም ሆነ መሰናክል፣ ሐዘንም ሆነ በሽታ፣ ድሎትም ሆነ ጸጋ ባንተ ላይ አይለውጡንም፣ ካንተ ፈጽሞ አይለዩንም። በመንገድህ ላይ እርዳን፣ በዲንህ ላይ አጽናን። ይህ ተራኪ ነው። አላህን የመታዘዝ ትሩፋቶች። ደስታ ሁሉ ተጠቃሎ የሚገኘው አላህን በመታዘዝ ውስጥ ነው ይላሉ ደጋጎቹ። ብዙ መታዘዝ ውስጥ ብዙ ደስታ ይገኛል። ለዚህም ነው ደጋጎቻችን አላህን መታዘዝን፣ ሶላትን፣ ጾምን፣ ዘካን፣ ዚክርን፣ ዱዓን፣ ዑምራና ሐጅ ማድረግን አጥብቀው የሚወዱት። ዚክርን የሙጥኝ እንዳሉ የሚውሉት እኮ ያለ ምክንያት አይደለም። እስቲ አስታውሱ፣ ሌሊት ለሶላት ተነስታችሁ ታውቃላችሁ? እስቲ 2 ረካዓ ቢሆን ስገዱና ሞክሩ። ጥፍጥናው እንዴት እንደሆነም እዩ። ቀጥሎም ለዚክርና ለዱዓ ቁጭ በሉ። ሐሴቱንና እርካታውን አጣጥሙ። ደግሞም ሱብሒ በጀማዓ ስገዱ። ቀጥሎም ፀሐይ እስክትወጣ ድረስ ዚክር እያደረጋችሁ ቁጭ በሉ። አላህን በማውሳት ልቦች እንደሚረኩና እንደሚረጋጉ የታወቀ ነው። የማለዳ አስካሮችንም እንዳትረሱ። ሱብሒ ሰግዳችሁ የዋላችሁ ቀን ምን ያህል ቀለል ብሏችሁ እንደምትውሉ ልብ በሉ። የዚህ ምክንያቱ የአላህ ጥበቃ ቀኑን ሙሉ ስለሚከተላችሁ ነው። ግዴታ ሶላታችሁን ሰግዳችሁ ቀናችሁን በዚክር ስትከፍቱና ማለዳችሁን በዱዓ ስትጀምሩ ጥሩ ስሜትና መንፈስ ከወዲህና ወዲያ ይከባችኋል። ረክታችሁና ፈክታችሁ ትውላላችሁ። ከእናንተ በላይም ደስተኛ አይኖርም። ይህ ከአኼራው ቀን በፊት በዱንያ ላይ የሙእሚን ሽልማቱ ነው።
የውስጥ ደስታ፣ የነፍስ እርካታ፣ ከዱንያ ሽልማትም ከዚህ በላይ ምን ሊበቃ ምንስ ሊኖር? በእያንዳንዷ ነገር አላህን በትክክል ታዛችሁ የዋላችሁ ቀን፣ ኢባዳችሁን አሳምራችሁ የከወናችሁ ስትከውኑ፣ ሱናና ዋጅቡን አሟልታችሁ ስትፈጽሙ፣ ቁርአን ቀርታችሁ ዚክርም አብዝታችሁ የዋላችሁ ጊዜ፣ ከልብ የሆነ ዱዓ አድርጋችሁ ሲመሽ፣ ከሐራም ርቃችሁ የዋላችሁ ቀን፣ ችግረኛ ረድታችሁ የዋላችሁ ቀን እንዴት ደስ እንደሚላችሁ አስተውላችኋል? ግን በረቢ ውስጣችሁን ደስ ይሰኛል፣ ልቦናችሁ ይበራል፣ አእምሮአችሁ ይጠራል፣ ቀልባችሁ ይረጋል፣ እይታችሁ ብሩህ ይሆናል። ይህ እንግዲህ አላህ ለታዘዙት ባሮች የሚለግሰው የመታዘዝ ትርፍ ነው። የአኼራው ደግሞ ከዚህ ይልቃል ይላሉ ዑለሞች። ኢባዳዎች ሁሉ ሽልማት አላቸው። አላህን የመታዘዝ ትርፉ ተዘርዝሮ የሚያልቅ አይደለም። ወዳጆቼ፣ ሐላል እርካታ ነው፣ ሐራም ግን መታወክ ነው። ኢባዳ ሰላም ነው፣ ወንጀል ግን መቅበዝበዝ ነው። ጽድቅ ነገር ጤና ነው፣ ኀጢአት ግን በሽታ ነው። መታዘዝ ብርሃን ነው፣ ማመፅ ግን ጨለማ ነው። አምላካችን አላህ ሱብሓነሁ ወተዓላ መታዘዙን ያግራልን፣ በሱ ከማመፅም ያርቀን።